በተራቀቀ ቴክኖሎጂ ጠቅላይ ሚኒስትሩንና ከፍተኛ የመንግስት ባለስልጣናትን በመምሰል በዲፕ ፌክ በተቀነባበረ ወንጀል ባለሀብቱ 3.8 ሚሊዮን ዶላር ማለትም ከ500 ሚሊዮን የኢትዮጵያ ብር በላይ ተጭበረበሩ። ነገሩ እንዲህ ነው። የተፈጸመውም በደቡብ ምስራቅ እስያ ሲንጋፖር ውስጥ ነው። አንድ ተጎጂ በዚያ በተፈጸመ የዲፕ ፌክ የዙም ማጭበርበር 3.8 ሚሊዮን የአሜሪካ ዶላር አጥተዋል። ፖሊስም ጠቅላይ ሚኒስትር ዎንግ ፕሬዝዳንት ታርማንና ሌሎች ባለስልጣናትን በማስመሰል ከተፈጸመው የተራቀቀ ማጭበርበር ጋር የተያያዘ የቪዲዮ ጉባኤ ቀረጻን አግኝቷል። የሲንጋፖር ፖሊስ ከፍተኛ የመንግስት ባለስልጣናትን በማስመሰል የተፈጸመውን የዲፕ ፌክ ዙም ማጭበርበር አጋልጧል። ሳውዝ ቻይና ሞርኒንግ ፖስት ጋዜጣ እንደዘገበው የሲንጋፖር ፖሊስ ኃይል የሀገሪቱ ጠቅላይ ሚኒስትር ሎረንስ ዎንግን ጨምሮ ከፍተኛ የመንግስት ባለስልጣናትን በማስመሰል የተፈጸመ የማጭበርበር አካል የነበረውን በኤአይ የተፈጠረ የዙም ቪዲዮ ጉባኤ ቀረጻ ማግኘቱን ትናንት ቅዳሜ አስታውቋል። በአንድ ጉዳይ አንድ ተጎጂ ከሆርሙዝ ወሽመጥ ጋር በተያያዘ የፋይናንስ ድጋፍ እንደሚደረግ ተነግሮት ቢያንስ 4.9 ሚሊዮን የሲንጋፖር ዶላር ማለትም 3.8 ሚሊዮን የአሜሪካ ዶላር አጥቷል ሲል ፖሊስ ገልጧል። ተጎጂው ባለሀብት ከሀገሪቱ መንግስት የካቢኔ ጽህፈት ቤት ኃላፊ ነኝ ከሚል አጭበርባሪ የዋትሳፕ መልእክት ይደርሳቸዋል። በዚህም ከሀገሪቱ ጠቅላይ ሚኒስትር ዎንግ ጋር ስብሰባ እንዲካፈሉ ይጠየቃሉ። ከዚያም ጠቅላይ ሚኒስትር ዎንግን እንዲሁም ሌሎች የአካባቢውንና የውጭ ሀገራት መንግስታዊ ባለስልጣናትን ያካተተ የሚመስል በዲፕ ፌክ አርቲፊሻል ኢንተለጀንስ ቴክኖሎጂ የተፈጠረ የዙም ቪዲዮ ጉባኤ ላይ እንዲሳተፉ ይጋበዛሉ። የእውነት የሚመስለውና ጠቅላይ ሚኒስትሩና ሌሎች የሀገር ውስጥና የውጭ ባለስልጣናት እየተካፈሉበት ያለ የሚመስለው ቪዲዮ ላይም ባለሀብቱ በዙም ቪዲዮ መሳተፍ ይጀምራሉ። ፖሊስ ያገኘው ቀረጻ ስለ ሆርሙዝ ወሽመጥ ሁኔታ የተደረገ የተጭበረበረ የዙም ቪዲዮ ጉባኤ ሲሆን በውስጡም የሀገሪቱ ጠቅላይ ሚኒስትር ዎንግ፣ ፕሬዝዳንት ታርማን እንደዚሁም ኢንድራኒ ራጃህ የተባሉ ሚኒስትርና የሲንጋፖር የገንዘብ ባለስልጣን ተወካዮች እንዳሉበት ተመስሎ የተሰራ ነው። ስብሰባው በተጨማሪም እንደ ካናዳ የውጭ ጉዳይ ሚኒስትርና የተባበሩት አረብ ኤምሬትስ ፕሬዝዳንት ከፍተኛ የዲፕሎማሲ አማካሪ ያሉ የውጭ መንግስት ከፍተኛ የሥራ ኃላፊዎች እንዲሁም ብላክ ሮክ እና ዱባይ ኢንተርናሽናል ፋይናንሻል ሴንተር ያሉ የግል ዘርፍ ተሳታፊዎችን ያካተተ ተመስሎ የተዘጋጀ ነበር። ባለሀብቱም እውነት መስሏቸው በዚህ የቪዲዮ ጉባኤ ላይ ተሳተፉ። እናም 3.8 ሚሊዮን ዶላር እንዲያዋጡ ተጠየቁ። በአንድ ቀን ሳይሆን በተለያዩ ቀናት 3.8 ሚሊዮን ዶላሩን አስተላለፉላቸው። በኋላም ሁኔታው በዲፕ ፌክ የተሰራ የወንጀል ማጭበርበር እንደሆነም ተረድተውታል።